አንቶኒዮ ጉተሬስ ስለ ኢትዮ ኤርትራ ውጥረት በአዲስ አበባ ሊመክሩ መሆኑ ተነገረ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዚህ ሳምንት አዲስ አበባ እንደሚገቡ ተሰምቷል። ጉተሬስ በጉብኝታቸው በአፍሪካ ህብረት ስብሰባ ላይ እንደሚሳተፉ የተነገረ ሲሆን ጎን ለጎንም ከተለያዩ የአፍሪካ ሀገራት መሪዎች ጋር ይወያያሉ ተብሎ ይጠበቃል። በዚህ ጉብኝታቸው ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚወያዩ የተመለከተ ሲሆን በዋናነትም ስለ ተባባሰው የኢትዮ ኤርትራ ውጥረት ይነጋገራሉ ተብሎ እንደሚታወቅ የኢትዮጵያ መንግስት ሻዕቢያም በኢትዮጵያ ላይ ያደረገ ስላለው ህገወጥ ድርጊት ሁለት ጊዜ ይፋዊ ደብዳቤ ለተባበሩት መንግስታት ድርጅት አስገብቷል። ሆኖም ድርጅቱ ለሁለቱ የኢትዮጵያ ደብዳቤዎች ምላሽ አልሰጠም። በዚህ ጉዳይ ላይ መረጃዎችን ሲደርስን የምናደርሳችሁ ይሆናል።